ሰላም ይህ ድምፅ የሚደርሳችሁ ሁላችሁ ትክክለኛው ማለት በዚህ ምድር ላይ ብዙ ገጠመኞች አሉ። እነዛ ገጠመኞች ብዙ ሲንሸራሸሩ ታያላችሁና አብዛኞቻቸው ትክክለኛ ባልሆነ ነገር ትክክለኛ ከሆነ ነገር ሲለዩ ታያላችሁ። እሱ ምንድን ነው? በፍቅር ጉዳይ አንድ የሚገጥማቸው አጋጣሚ አለ። ብዙ ሴቶች ጋር ሂዳችሁ ስትጠጉ ፍቅርን እንደ ጠላት የሚመለከቱት ያላችሁ ምክንያት ስጠይቋቸው ወንድ ሀዲኮን እንዲህ እኮ ነው ሲሉ ትሰማላችሁ። በሌላ ደግሞ ሄዳችሁ ወንዶች ጋር ስትሄዱ ፍቅርን እንደ ጠላት የሚያዩ ደግሞ ትመለከታላችሁ። እነዛም ጋር ስትሄዱ ሴት ካዲ ነች ብሎ ደግሞ ሴቶችን ሲያማሩ ትመለከታላችሁ። እነዚህ ሁለቱም በሁለቱም ሳይዱ ነው። አንዱ በገጠማችሁ ገጠመኝ ላይ ተንተርሰው ሙሉ ወንዶችን ሲኮንኑ ሙሉ ሴቶችን ሲኮንኑ ትመለከታላችሁ። እኔ ግን አንድ ነገር እላለሁ። ይሄ ጉዳይ የተከሰተ ወንዶች ከሃዲ ስለሆኑ ወይ ደግሞ ሴቶች ከሃዲ ስለሆኑ ታማኝ ባለመሆን ሳይሆን ያ ነገር በጊዜውና በሰዓቱ ከማንነቱ ጋር ማለትም መሆን ካለበት ሀገር ጋር ባለመሆኑ ይሄ ነገር እንደሚከሰት ነው የማምነው። ምክንያቱም በፈጣሪ የሆነው ሁሉ ማን ሊሽረው ሊያጠፋው እንደማይችል መጽሐፍ እንደዛ አይደለም። እግዚአብሔር ያደረገውን ማን ሊለይ ይችላል? ስለዚህ ያንን መኮንናችን ወይ መፍረዳችን ወይ ማጥራታችን ስታችሁ ይሄ ነገር ትክክለኛው ከማን ዘንድ ነው የሚለውን ለማወቅ ትክክለኛው እግዚአብሔር ያንን ጠብቁ። አመሰግናለሁ።